መሃን የማያደርግ ነገር ግን ምንም አይነት ምልክት የማያሳይ በሽታ መኖሩን ያውቃሉ? እንግዲህ ይህን በሽታ ክላሚዲያ በመባል ይጠራል። እንግዲህ ይህን በሽታ የሚተላለፈው በልቅ የሆነ የግብረ ስጋ ግንኙነት ሲሆን ዋና ችግሩ ምንድነው? ምንም ምልክት አያሳይም። ነገር ግን በዚህ በሽታ የተጠቃች ሴት የመውለድ ችግር ያጋጥማታል ማለት ነው። ወይም ደግሞ መሃንነትን ሊያጋጥማት ይችላል ማለት ነው። ስለዚህ በዚህ ቪዲዮ የምናየው ይህንን በሽታ ክላሚዲያ የሚባለውን በሽታ ምንድነው? እንዴትስ ነው የሚተላለፈው? መከላከያው ምንድነው? እንደገና ደግሞ እንዴት ማከምስ ይቻላል የሚለው ነገር እናያለን ማለት ነው። ስለዚህ ክላሚዲያ ምንድነው በሚለው እንጀምርና እንግዲህ ክላሚዲያ ማለት በባክቴሪያ የሚመጣ የኢንፌክሽን አይነት ሲሆን የሚተላለፈው ደግሞ በልቅ የሆነ ግንኙነት ይሆናል። የግብረ ስጋ ግንኙነት ይተላለፋል። ይህም በሽታ በጣም አደገኛ የሚያደርገው መጀመሪያ እንደተነጋገርነው እንግዲህ ምንም ምልክት አያሳይም። ይሄ ማለት እንግዲህ 10 ሴቶች ይህንን በሽታ ቢኖራቸው ከ10ሩ 7ቱ ምንም ምልክት አያሳዩም። ነገር ግን ወደ ሌላ ሰው ማስተላለፍ ይችላሉ ማለት ነው። ስለዚህ ወደ ሌላ ማስተላለፋቸው ብቻ ሳይሆን ችግሩ እነዚህ ሴቶች ይህንን በሽታ ኑሯቸው ነገር ግን ምንም ምልክት ስለማይኖራቸው በሽታ እንዳላቸው እንኳን አያውቁም። ስለዚህ ለብዙ ጊዜ ይህንን በሽታ በሰውነታቸው ይቆይና ሄዶ ምንድነው የሚያደርገው? የመሃንነት ችግር ያጋልጣቸዋል ማለት ነው። እንግዲህ ብዙ ጊዜ የሚከሰተው በወጣት ሴቶች ነው የሚከሰተው። ይህንን በወንዶችም ነው በእርግጥ ያጋጥማል፣ ግን ብዙ ጊዜ በሴቶች ነው የሚያጋጥመው። ሌላው ይህንን በሽታ በጣም አደገኛ የሚያደርገው እርግዝና አለመፈጠሩን ብቻ ሳይሆን እርግዝና እንኳን ቢፈጠር ይህን እርግዝና የሚፈጠረው ከማህፀን ውጪ የሆነ አይነት የእርግዝና ይሆናል ማለት ነው። ይህ ደግሞ ኤክቶፒክ ፕሬግናንሲ ይባላል በሕክምና ቋንቋው። እንግዲህ ይህን አይነት እርግዝና በጣም አደገኛ ታዲያ ይህንን በጣም አደገኛ የሆነ በሽታ እንዴት ነው መከላከል የሚቻለው? እንዴት ነው ማከም የሚቻለው የሚለውን እኔና እንግዲህ ወደ መከላከያው ስንመጣ በጣም ምንድነው ችግሩ? በመጀመሪያ እንደተነጋገርነው ይህንን በሽታ እንግዲህ ክላሚዲያ ይባላል። ምንም ምልክት የለውም። ስለዚህ በዚህ በሽታ የተያዘ ወንድ ወይም ደግሞ ሴት፣ በብዛት ሴቶች ነው ብለናል። እንግዲህ ምንም ምልክት የላቸውም። ስለዚህ እንግዲህ እንደምናውቀው ብዙ ጊዜ ሰዎች ምልክት ከሌላቸው ወደ ሕክምና ሄዶ የመመርመር ነገሩ ትንሽ አነስተኛ ነው። ስለዚህ አልፎ አልፎ የሽንት ምርመራ ማድረጉ ጥሩ ነው። ይህንን በሽታ ይኖራል ወይስ አይኖርም የሚለውን ቼክ ማድረጉ በጣም ጥሩ ነው። ምርመራ በጣም ቀላል ነው። እንግዲህ ሽንት ምርመራ ነው። ስለዚህ አልፎ አልፎ ቼክ ማድረጉ በጣም ጥሩ ይሆናል ማለት ነው። ስለዚህ በሽታው ካለ ችግር የለውም። መድኃኒት የሚዋጡ የመድኃኒቶች አሉ፣ እነሱን ወስዶ መዳን ይቻላል። ከሌለ ደግሞ እንግዲህ ጥሩ ነው፣ መከላከል ይቻላል ማለት ነው። ስለዚህ ምንድነው መጀመሪያ እንደተነጋገርነው ይህንን በሽታ ኦልሬዲ የሚተላለፈው በልቅ የሆነ ግብረ ስጋ ግንኙነት ስለሆነ ከዚህ መቆጠብ ያስፈልጋል። እንደገና እንደዚህ በደምም ስለሆነ የሚተላለፈው በደም በፈሳሽ ነው የሚተላለፈው እና ከእነዚህ ነገሮች ደግሞ መቆጠብ ያስፈልጋል ማለት ነው። ስለዚህ ቪዲዮዎችን ስናጠናቅቀው እንግዲህ ዋና መልእክት ይኖረናል። መልእክቱ ምንድነው? ሁሉም ሴቶች በተለይ ከ25 እስከ 55 ሬንጅ ያሉ ሴቶች ይህንን በሽታ ቼክ ቢያደርጉት፣ ሽንት ምርመራ ቢያደርጉትና ይህንን በሽታ አላቸው ወይስ የላቸውም የሚለውን ቼክ ቢያደርጉት። ምክንያቱም እንደውም ይሄ በሽታ ምንድነው የሚባለው? ሳይለንት ኢንፌክሽን ነው የሚባለው። ምክንያቱም ምንም ምልክት አያሳይም፣ ነገር ግን ኢንፌክሽኑ አለ፣ ወደ ሌላ ሰውም ይተላለፋል ማለት ነው። ስለዚህ ይህንን በማድረግ ምርመራ በማድረግ ይህንን በሽታ ችግር ሳያደርስ መሃንነትን ሳያደርስ ወይም ደግሞ ከማህፀን ውጭ የሚፈጠረው የእርግዝና አይነት በጣም አደገኛ የሆነ ሳያደርስ መከላከልና ማከም ይቻላል ማለት ነው። እና እንግዲህ ይሄ ይመስላል የዛሬ ቪዲዮአችን። ይህንን ቪዲዮ በጣም ይጠቅማል ብላችሁ ካሰባችሁት እንግዲህ ለሌላ ሰው ሼር አድርጉለት፣ ቪዲዮውንም ላይክ አድርጉት። ያላችሁ ጥያቄ ካለም እዚህ ላይ መጻፍ ትችላላችሁ እና ቻናሉንም ሳብስክራይብ በማድረግ ሁልጊዜ እንደዚህ አይነት በጣም ጠቃሚ የሆኑ መረጃዎችን ስለምንለቅ በሳምንት 3 ቀን እንለቃለን። እነዚህ ቪዲዮዎች እንዲደርሷችሁ ሳብስክራይብ አድርጉ እንላለን። እንግዲህ በጣም እናመሰግናለን።